አውቃለሁ በጣም ላንተ ከባድ ሊሆን ይችላል፣ ግን ቢያንስ ያለህን ነገር በሙሉ እንድትሰጥኝ ፈልጋለሁ። መኪናንም ሽጠህ ቢሆን ለሕክምና ብዙ ብር ነው ያስፈልገው። 18 ነው ያሉት። 18 ምን 18 መድኃኒዓለም ምን ሆነ? ምንሽ እና ያማምሽ ከሲ ቆዳሽ ሙሉ በሙሉ መገልበጥ አለበት ማለት ታውቃለህ አይደለ? ቆዳዬን አሁን አትንካት። ቆዳው አላርጂክ ምናምን እንዳለብኝ ታውቃለህ። እሺ ያው በቃ እኮ በሱ ኬዝ ነው። አዎ ቆዳሽ በጣም እየቀላች ስለሆነ መገልበጥ አለበት። ማይክል ጃክሰን ያስገለበጠዋል። ወደማይሆን ነገር እያመራሽ ነው። በቶሎ እንትን ማለት አለብሽ ምናምን ነገር አሉ። በዚህ እድሜሽ ደግሞ እናንተ የመራችሁ ነው፣ ግን እየቀለዳችሁ አይደለም። እንዴት ነው በዚህ መቀልደው? ሻታልክሽ አይሚ ተራራሽ እንዴት እንደዚህ ይለኛል? አይደለም የምሬን እኮ ነው። አይሚ አትንካት ቆዳዋን። እሺ ሚፍታ ቆይ እስቲ በእናትሽ ምን ላድርግ? ሳነካት እንዴት ነው ማለት? አይሚ አትደገፊው። ኧረ ወይኔ አትደገፊው። ልብሱ ላይ ሆን ይችላል። አትደገፊው። አንተ ተናገራት። ማነው ያከመሽ? ኑ ሌላ ቦታ እንድታስቲ ወይኔ ድጋሚ አይደለም እሱ ችግር የለውም እኮ እግዚአብሔር ያለው ይናል እኮ ችግር የለውም። ከሚስቲ ስሚኝ ምንድን ነው አታታልኝ? እኔ እኮ ግራ ገብቶኛል። የድጋሚ ሊያሳክመኝ ነው ወስዶ እኔን ስለማያምነኝ። አንቺ ጤነኛ አይደለሽም እንዴ? እኔ ግራ ገብቶኛል። እሺ ችግር የለውም። እሺ ችግር የለውም። ግን አንዴ ድጋሚ ማየት እፈልጋለሁ። ያላችሁን ነገር በሙሉ ሁላችሁም እንድታወጡ ችግር የለውም። አንቺ እሱ ነው እንደ የሚያሳስብሽ? ስልኬን እሸጣለሁ። እኔ ስልኬን እሸጠዋለሁ። አንቺ ለምን አትሰሚኝም? እሱ ነው ወይ የሚያሳስብሽ? አትንካት ፊቷን። በቃ ችግር የለውም። ተረጋግተሽ ታውቂ በሰላም ፊቷን አትንካት። ቆዳ እስቲ ቆይ በእናትህ ችካት በል አውራት። አንዴ ቆዳዋን ሳትነካት አውራት። እኔ አልችልም። ዙሪያ ታዲያ ነው ዙሪያ አታውሪኝም? እኔም በስርዓት ለምንድን ነው የምትናደጅብኝ? ችግር የለውም ማለት ሲችል እንዴት ነው ሐኪም ቤት ሄደን ድጋሜ ታይም? እኔ መቼም ቢያልኩሽ እሺ ታዲያ በስርዓት